አረንጓዴ ቁምጣ ሱሪ ለብሶ በተለምዶ ኮንጎ የሚባለውን ነጠላ ጫማ አድርጓል። በቀኝ ጎኑ ደግሞ ከረጢት ነገር አንግቧል። እንደምን ነህ የኮድ ስሜን ለማስታወስ ሲታገል ጌታቸው ደርሶ ታዲያ ሰላም እረው አለኝ። የጌታቸው አለባበስ የተዋጣለት መመሳሰያ ካሞፍላጅ ነው። ያለቀ ብሉ ጂንስ ሱሪ በተራ ሸራ ጫማ ለብሶ ቀይ ኮፍያ አጥልቋል። ቆቡ ጠየም ፊቱን በከፊል ስለከለለው በደንብ አይታይም። እንዲሁ ሲያዩት ተደባዳቢ ሰፈር ጎረምሳ ይመስላል። እንደዚያ ተመሳስለው ማንም ሊያያቸው እንደማይችል አውቃለሁ። በተለይ በየት በኩል ተሽሎክልከው እንደገቡ ግን ገረመኝ። አልጋው ላይ ከተቀመጠ ኢሳያስ ፊት ለፊት የእንጨት ወንበር ላይ ተቀምጠዋል። የትውልዱ ፈተና እንዴት ከባድ ነው! ችግራችንን ገዝፎ ተራራክሎ ታየኝ። ከፊት ለፊታቸው ተቀመጥኩ። አሁን የኢህአፓ ማዕከላዊ ኮሚቴ ዋና ጸሐፊና ቁጥር 1 መስራች የነገዋ ሶሻሊስት ኢትዮጵያ ሪፐብሊክ ፕሬዝዳንት አብሮኝ አለ። ታጋይ ብርሃነ መስቀል ረዳ። እንደ ሁሌው ኩራት ተሰማኝ። ሸዋዬ ለቁርስ የተቆራረሰ ዳቦና ሻይ አስቀምጣልን ወጣች። አበላላቸው የተገደድን ያለ ፍላጎት ነበር። ስንጨርስ ኮስተር ብለን ወደ መጡበት ጉዳይ ገባን። ጌታቸው ቀድሞ መናገር ጀመረ። አለምረው በኢሳያስ በኩል ደርግ አብዮቱና እኛ በሚል ርዕስ የላከው ጽሑፍ ደርሶን አንብበነዋል። አንዳንድ የሚያወዛግቡ ነጥቦች ስላሉበት ለተጨማሪ ውይይት ነው የመጣ ነው። ያው ደርግ አፈጣጠሩ ላይ ባሉ መሰረታዊ ዝንፈቶችና ከተሰበሰቡበት ማህበረሰባዊ መዋቅር አንጻር በአጭር ጊዜ ወደ ወታደራዊ አምባገነንነት መለወጡ እንደማይቀር ገልጸሃል። ከዚህ መደምደሚያ ለመድረስ መነሻ ያደረካቸው ዲያሎክቲክ ጥያቄዎች ምንድናቸው አለኝ የማስታወሻ ደብተሩን እየተመለከተ። ጉሮሮዬ አጸዳድቼ መነሻ ጥያቄዎቼን ዘረዘርኩላቸው። አንደኛ፣ ደርግ በምን አይነት ነባራዊና ህሊናዊ የፖለቲካና የማህበራዊ ሁኔታ የተፈጠረ ስብስብ ነው? በራሱ ለብቻ ተወስዶ ሲታይ ደርግ ምን አይነት ማህበራዊ ክስተት ነው? ሁለተኛ፣ ደርግ ስር ነቀል አብዮትና መርቶ ወደ ግቡ ለማድረስ የሚያስችል መዋቅራዊ አቅም ሊፈጥር የሚችል አካል ነው ወይ? ደርግ እስካሁን የወሰዳቸው እርምጃዎች ስነ አመክንዮአዊና ፖለቲካዊ ዳራ ምን ሊሆን ይችላል? እርምጃዎቹ በማህበራዊ ቅራኔውና በፖለቲካ አየሩ ላይ የሚፈጥሩ ተጽዕኖስ ምንድነው? ሶስተኛ፣ ደርግ ከዚህ ልዩ ተፈጥሮ አንጻር የተለየ ተፈጥሮና ታሪክ ባላት ኢትዮጵያ ውስጥ መንግስት ሆኖ የመቆም እድሉና ዘዴው ምን ይሆናል? በመጨረሻ፣ ደርግ ከሌሎች የፖለቲካ ድርጅቶችና የፖለቲካ ፕሮግራሞች ጋር ተባብሮ ለመስራት የሚያግዝ ማህበራዊ መሰረት አለው ወይ? ቀና ብዬ አየኋቸው። ሁሉም በትኩረት የተከታተሉኝ እንደሆነ ስረዳ ወደ መልሱ ሄድኩ። ደርግ ከተቋቋመ ወዲህ በሚሰራቸውና በሚናገራቸው ነገሮች ሲታይ ችግር አለ። ሲጀመር ግልጽ ፖለቲካዊ አተያይ ሳይዝ የተዋቀረ ስብስብ ነው። ንጉሱ ከስልጣን የማውረድ ጥያቄ ሊያፈርሰው ለጥቂት ነው የተረፈው። በዚህ ምክንያት አብዮቱን በሚገባ ለመምራት የሚያስችል የውስጥ ጥንካሬ የለውም። ምክንያቱም ጊዜያዊ መንግስት እንጂ ፓርቲ አይደለም። ይሁንና እየወሰዳቸው ባሉት እርምጃዎች ሲመዘን ስልጣኑን ላለመልቀቅ መቁረጡን ማየት ቀላል ይመስለኛል። ወደፊት የሚያቋቁመው ሪፐብሊክ ሊሰራቸው የሚገቡ ግዙፍ ተግባራትን ነው በአቦሰጠኝ እየሰራ ያለው። ያለምንም ሌጂቲመሲ የሚወስዳቸው እርምጃዎች መልሰው አጣብቂኝ ውስጥ ይከቱታል። ስለዚህ ብርሃነ መስቀል ወደ ማጠቃለያ እንድመጣ በመፈለግ ይመስለኛል ጣልቃ ገባ። ስለዚህ ደርግ በምንም ተአምር በለውጥ መንገድ ፈጽሞ አይጓዝም። ችግሩ ራሱን ከሚያይበትና ከሚተረጉምበት ነጥብ ይጀምራል። ራሱን ከማንኛውም ሊፈጠር ከሚችል የፖለቲካዊ ድርጅት እኩል የመግዛት መብት ያለው አካል አድርጎ ይወስዷል። በአንጻሩ ግን ማህበራዊ መሰረቱ ጠባብ ነው። እርግጥ ከሞላ ጎደል ተጠቃሚ ያልነበሩ ወታደሮችን ማሰባሰቡ አይካድም። ያም ሆኖ ለገበሬው ህዝብ የሚወግንበት በቂ መደባዊ መሰረት የለውም። ይህ በደርጉ ላይ የአገዛዝ መብት ሳንካ ይፈጥርበታል። ጉድለቱ እንዴት ይሞላዋል? ጡንቻና ኃይል ለመጠቀም የሚገደድበት ሁኔታ እንደሚኖር ዝንባሌዎች ያሳያሉ። ጌታቸው ከደብተሩ ስር ወረቀት ይዟል። ጨረፍ አድርጌ ተመለከትኩት። የጽሑፌ ቅጂ ዋና ዋና የሚላቸው ቁም ነገሮች መርጦ በቀይ እስክሪብቶ አስምሮባቸዋል። መናገር ቀጠለ።
ጥሩ ጓድ አላመራው። ደርግ በኢሃፓ ህልውና ላይ ከፍ ያለ አደጋ መፍጠሩ የማይቀር እንደሆነ የደረስክበት መደምደሚያ አለ። ነገር ግን ደርግ አሁን ወደድነውም ጠላነውም ወደ አብዮታዊነት ያዘነበለ ተቋም እየሆነ ነው የሚል ክርክርም በሌላ በኩል ይነሳል። የሚያወጣቸው ፖሊሲዎች ግራ ዘመም ናቸው። የመሬት አዋጁን በድፍረት አውጇል። አንዳንዶች እንዲያውም አብረው ብንሰራ አይሻልም ወይ የሚል ጥያቄ ያነሳሉ። ይህ ሆኖ ሳለ ወደ መደምደሚያ ይህንኑ ማለቱ ግራ ያጋባል። ለመሆኑ የርዕዮተ ዓለም ማስረጃ ምንድን ነው? ደስ የሚል ጥያቄ ነው። በዚህ ጉዳይ አዋጁን ባለመተንበይ የሰራሁት ታላቁ ስህተቴ መድገም አልፈልግም። ብልጭ ሲልብኝ ሲፈልግ ራሴን ተቆጣጥሬ ፈርጠም ብዬ መለስኩለት። ደርግ በአጭር ጊዜ ወደ ፈላጭ ቆራጭ አምባገነናዊነት ጁንታነት ይለወጣል። ይህ የሚሆነው በመግዛት ፍላጎቱና በመደባዊ ጉድለቱ መካከል ያለው ቅራኔ የሚፈታበት ብቸኛ ዘዴ ስለሆነ ነው። ይህ በሆነ ቁጥር ቫዮለንስ በቋሚነት የሙጥኝ ይላል። ስለዚህም ኢህአፓ ከደርግ ጋር እንኳንስ አብሮ መስራት ይቅርና አብሮ ማፍረስም አይችልም። በእርግጠኝነቴ ብዛትም ይሁን አጓጉል ደረቅ ሆኜባቸው ሁለቱም በትኩረት እያዩኝ ፈገግ አሉ። ከዚያ በኋላ ቃለ መጠይቅ የሚመስለው ይዛችን አንድ ሀሳብ በሌሎች ቃላት መድገም ጀመረ። አልቋል ማለት ነው። ማስታወሻ ደብተሮቻቸውን አጥፈው በየነበሩበት መደበቂያ አካሎቻቸው አስገቡ። ብርሃነ መስቀል ቆሞ ሳየው ገጠር በዘመዶቼ መካከል ያለው መሰለኝ። ሳቄ ሲፈታተነኝ መልሼ አቀረቀርኩ። አንዳንዴ ከመጠን ያለፈ የኢሃፓ ህቡነት ትርጉም ይጠፋብኛል። ምስጢር በጠበቀ ቁጥር በዚያው ልክ ዲሞክራሲ ቀጫጫል። ግንኙነታቸው አሉታዊ የመጠፋፋት መስተጋብር ነው ላለው ለራሴ። በምስጢራችን መክረር ምክንያት አንዳንድ የግልጽ ጥቅሞች ማጣታችን ላይ ከመሰነባበታችን በፊት ብርሃነ መስቀል በጎኑ ያነበበውን የጨርቅ ከረጢት ከፍቶ ጥቅል ወረቀቶች አውጥቶ ሰጠኝ። ከአዲስ ዘመን ጋዜጣ የተገነጠሉ ጽሑፎች ናቸው። ተቀብዬ በጎኔ ሻጥ አደረኩት። ከሁለቱም ጋር ተሰነባብቼ ደረጃውን ወርጄ ወደ ምድር ቤቱ ገባሁ። ከመሃሉ ቀደም ብዬ ልቤ ውስጥ ያልነበረ ጥያቄ መጥቶ ጭንቅላቴን ገጭ አደረገው። የብርሃነ መስቀልና የጌትሽ ፍላጎት ምንድን ነው? ጋራዥ 3 ደንበኞች አስተናግጄ ከሸኘው በኋላ ከደቂቃ በኋላ ጎይቶም ለባሲ መጣ። ገና ብቅ ሲል የረሳሁት ነገር ትዝ አለኝ። የኢሃፓ ሜክሲኮ አደባባይ አካባቢ ሌላ አነስተኛ ጋራዥ ባለቤት ሆኗል። በውርስ ይሁን በግዥ አላውቅም። ጎይቶም ከአንድ ወር በኋላ ከ5 ጓደኞቹ ጋር ለተወሰነ ጊዜ ወደዚያው ይዛወራል። በጣም እየተለማመደ ስለነበር ቅር አለኝ። ሰላምታ ከለዋወጥን በኋላ አዲስ ስለገባችው መኪና ብልሽትና የጥገና ደረጃ አስረዳኝ። ቃል በቃል ዋናው መዝገብ ላይ አሰፈርኩት። ጨርሰን ጎይቶም ሊወጣ የቢሮዬን በር ሲከፍት ዋናው በር አካባቢ በኃይለኛ ቁጣ እየጮኸች የምትናገር ሴት ድምፅ ተሰማን። ምንድነው? ምን ተፈጠረ? ግንባራችንን ክስክስ አድርገን ተጠያየቅን። ተነስተን ከመውጣታችን በፊት የሴቷ ድምፅ ቢሮዬ በር ደረሰ። ጠይም ወፍራም የፊቷ ገጽ ምቾት የሚታይበት ንጹህ የለበሰችና ነጠላ የደረበች ሴት ናት። በመጣችበት ፍጥነት በሩን በርግዳ ገባች። መላ አካሏ በቁጣ ይንዘፈዘፋል። አንተን አይደል የዚህ ጋራጅ ኃላፊ? ደም በጎረሱት አይኖቿ ቁልቁል እያየች አፈጠጠችብኝ። እመቤቴ ትቆጡ ይመስለኛል። መጀመሪያ ይረጋጉ፣ ይቀመጡ። ረጋ ብዬ አጠገቧ ወደ ነበረው ወንበር አመለከትኳት። እናንተ እያላችሁ ምን መረጋጋት አለ? ደግሞ እኔ በሌለውበት ቤት ሰተት ብለህ መጥተህ የልብህን ከሰራ በኋላ እንደ ንጹህ ሰው ተረጋጊ ባይሆንክ አሁን ችግር ሳይከተል ተነስና ወደ ህግ ቦታ እንሂድ፣ አገር የያዘኝ አለች። እንደ ተሳሳተች ገብቶኛል። የደም ፍላቷ ግን ብዙ ሊያነጋግረን አልቻለም። ከላይ ስብ እያዘነበችብኝ አንገቴን ልታንቀኝ ተገለገለች። ሐውልት መስዬ በጸጥታ ቁጭ እያልኩ እከታተላታለሁ። የጋራዡ ዘበኛ መጥተው ከጎይቶም ጋር ሊያበርዷት ታገሉ። በእጅ አላለችም። ስድብና ዛቻ እየቀላቀለች ታወርድብኝ ቀጠለች። ባለቤቱ በሌለበት ግቢ መግባት ማን ያስተማረህ? ደግሞ እንደ ንጹህ ሰው እዚህ ቁጭ ብለህ ጠበከኝ? ዘውድነሽ አታውቃትምና ወንበዴ ነህ። ከሙሴ ባሊ የባስክ እልም ያልክ የሰፈር ወንበዴ። ቀኝ እጇን ወዲያና ወዲህ እያወራጨች በዝምታዬ ቀጠልኩ። ከኔ ይልቅ ጎይቶም ግልፍ አለበት። ዋ ምን ታያለሽ አንቺ? በቃ ወይ ችግር ተናገሪ ወይ አፍሽ አሳርፊ። በቁጣ አፍጥጦ ተጠጋት። ፖሊስ ይዤ እመጣለሁ፣ የትም አትደርስም ቀማኛ። እየተወናጨፈች ወጥታ ሄደች።
ከጎይቶምና ከዘበኛው ጋር ግራ በመጋባት ተያየን። በዚህ ትንሽ ነገር የመጣ ፖሊስ ሌላ ጣጣ ቢፈጥርብንስ? ሰራተኞች ለምሳ ሲወጡ ጸጥታ ነገሰ። የዘለፈችኝ ሴትዮ ድርጊት ወዲያውኑ ነው የረሳሁት። እንዳለችው እሷም ፖሊስ ይዛ አልተመለሰችም። ያንን ሁሉ የስድብ መዓት ስታወርድብኝ ቆይታ ማንነቴን ስታውቅ ምን እንደምትል ባይ ደስ ይለኝ ነበር። ጸጥ ብዬ ተቀበልኩ። እንዲህ አይነት ገጠመኝ ያለኝ ግን እኔ ብቻ አይደለሁም። ዘሩ ከሽን ራሱ የዛሬ 2 ዓመት ያጋጠመውን ነግሮኛል። በሚሰራበት የኢትዮጵያ ሰራተኞች ፌዴሬሽን ጽሕፈት ቤት ነው። የማህበሩን መጽሔት ከሚያዘጋጁት የህዝብ ግንኙነቶች ባለሙያዎች አንዱ ነው። አለቃው የማህበሩ ሊቀመንበር ከመንግስት ጋር ተፋጠዋል። አለመግባባቱን የማህበሩ መጽሔት ፍርጥ አድርጎ እንዲያወጣው ይፈልጋሉ። ሲያዩት ግን አንጀት የሚያርስ አይደለም። በቁጣ ቱግ ብለው ዘሩና ክፍሉ ታደሰን አስጠሯቸው። መጥተው ቀረቡ። እናንተ ወጣቶች አይደላችሁ? በእናንተ እድሜ ያሉ የቪየትናም የአልጄሪያ ወጣቶች ስንትና ስንት ተአምር ይሰራሉ። እናንተ ምንድነው እንደዚህ የሚያንቦቃቡቃችሁ? ወደ እናቶቻችሁ ሄዳችሁ ማገዶ ብትቀበሉ ይሻላችኋል። ወረዱባቸው። ሊቀመንበሩ ኢህአፓ የሚያክል ግዙፍ ድርጅት የሚመሩ ሰዎችን እያበሻቀጡ እንደነበር የሚያውቁት ነገር የለም። ክፍሉ ታደሰ በትዕግስት ስድብን ዋጥ አደረገ። ዘሩ ግን ጨጓራው ተቃጠለ። ፈሪ አለመሆኑን ነግሯቸው ብቻ ወጣ። እኔም ህቡነቴ ገና ብዙ እንደሚያሳየኝ አስታውሼ ዝምታን መረጥኩ። ቢሮዬን ዘግቼ ለምሳ ወደ ምድር ቤት ለመሄድ ዞር ስል በሩ ተንኳኳ። ኢሳያስ ነው። ፊቱ ላይ የሆነ እንግዳ ስሜት ያየው መሰለኝ። ይሱ ምን ሆነ? ችግር አለ እንዴ? ችግር ምን ይጠፋል ብለህ ነው ሰመሬ? ግን በጣም እርቦኛል። እዛው ሄደን እየበላን ባወራ ይሻላል። በሚስጥር በሩ በኩል ተራ በተራ ወጣን። ከምሳ በኋላ ሸዋዬ ዕቃ አነሳስታ ስትሄድ ድምጻችንን ቀንሰን ወሬ ጀመርን። የስሜት ሕዋሶቼ ቅልብልብ አሉ። እንደተለመደው የሚገፋቸው የአማርኛ ቃላት እንደሌሉ አድርጌ የሚነግረኝም በአንክሮ አዳምጠው ነበር። ሰመሬ፣ አንተ ያላወቃቸው እኔም ያልነገርኩ ችግሮች ድርጅታችን ውስጥ ተፈጥረዋል። ምናልባት አንዳንዶቹን ከራስ ትንተና ተነስተ ደርሰባቸው ይሆናል። ሲጋራ ለኮሰ። እሱ ስለ መሰረታዊ የድርጅት ችግር ነው የሚነግረኝ ወይስ የዕለት ተዕለት እንቅፋቶች? ኖ የሲጋራውን ጢስ በአፍንጫውና በአፉ ቡልቅ ቡልቅ አድርጎ ቀጠለ። መሰረታዊ የሆኑ አሉ፣ ወደዚያው ሊያድጉ የሚችሉ ይኖራሉ። ከዚህ በፊት ግን እኔ ከመጪዎች ቀናት አልኖርም። ሲዳሞና ሸዋ ለጥናት ስራ እንዲሄድ አዘውኛል። በመሃል የማዕከላዊ ኮሚቴው ከተሰበሰበ በተለዋጭነት አባል የምትገባው አንተ ነህ እና አስቀድመህ ልታውቃቸው የሚገቡ ነገሮች አሉ። ስለ ጓድ ብርሃነ መስቀል በተለይ መረጃ እንደሌለ ገብቶኛል። ካለፈው ዓመት ግንቦት ወር ምናምን ጀምሮ የፓርቲው ዋና ጸሐፊ አይደለም። እዛው አሲምባ እያለን ያወረዱት። እንዴ ይሱ ምንድን የምትለኝ? ደራሽ ድንጋጤ ወገብ ዛላየን አደቀቀው። ብርሃነ መስቀል ለመሆኑ በምን ምክንያት አወረዱት? ያው ገና ፓርቲውን በርሊን ላይ ሲመሰርቱ ጀምሮ በብርሃነ ዝንባሌ ደስተኞች ያልነበሩ ይመስለኛል። ጉባኤ ተጠርቶ ውይይት ሲደረግ ማሻሻያ ሀሳብ የመቀበል ፍላጎት አላሳያቸውም። በተለይ ከዘሩ ጋር ከበርሊን ጉባኤ ጀምሮ አልተጣጣሙም። ንቀት ምናምን ሳይታዘቡ አልቀሩም። አሲምባ እያለን አምባገነንነት ይታይበት ነው አብዛኛው ክስ እና ባለፈው ዓመት ግንቦት ላይ ነው የድርጅቱን መለስተኛው ጉባኤ ሲመራ ከአሲምባ ወጣ። ዘሩ ከሽን በእሱ ቦታ ዋና ጸሐፊ ሆኖ ተጠበቀ። ሲጋራው ማገማቅ አደረገ። ብርሃነ መስቀል በሌለበት መንፈሴ ብዥርዥር አለብኝ። አዎ እሱ ባልተገኘበት ምርጫ ነው ያወረዱት። ጉዳዩ ግን ከብርሃነ መስቀል ባህሪ ጋር ማያያዝ አልፈለጉም። የፓርቲ ዋና ጸሐፊ ቦታ በየሀገሩ ግራ ዘመም ፓርቲዎች ውስጥ ምን እንደተፈጠረ አጥንተናል አሉት። አምባገነንነት የብዙዎች ችግር ሆኖ ስላገኙት እንደለወጡት ነገሩት። ፕሮሲጀሩ ከበርሊን ደንብ ጋር እንደሚጻረን እሱም ሌሎችም ያውቃሉ። ነገር ግን ምንም ማድረግ አልቻለም። እንዴት ተደርጎ? ጉባኤ የሰጠው ስልጣን በማዕከላዊ ኮሚቴው ውሳኔ ይወሰዳል። ይህማ መፈንቅለ አመራር ነው። ኢሳያስ ተሳስቷል ብዬ የሚነግረኝን ለመጠራጠር ተቸገርኩ። ሰመሬ በቃ የስልጣን ግብግብ ገና ካሁኑ አሳፋሪ ስለሆነበት ዝም አላቸው። በአሁኑ ግን አምና የኢህአፓ በታወጀበት መለስተኛ ጉባኤ ህጋዊ ያደረጉት። ጉባኤው ለዋና ጸሐፊው ይቅርና ለፖሊስ ቢሮ አባልነት እንኳን ሳይመርጠው ቀረ።
አሁን ተራ የማዕከላዊ ኮሚቴ አባል ብቻ ነው። አበበ ዋቅጅራ ሲጨንቀው የእኔ ፖሊት ቢሮ አባልነት ይሰረዝና ብርሃነ መስቀል ይግባ አለ። እንኳን እነሱ ብርሃነ መስቀል ራሱን ፈጽሞ ፈቃደኛ የሚሆን አይመስለኝም። ኢሳያስ ሲጋራውን ሸምጠጥ አደረገው። በበኩሌ ነገሩን ጭንቅላትና ጅራት በመለየት በኩል አእምሮዬ ተንጠልጥሎ የቀረው በመጀመሪያው ነጥብ ላይ ነው። ብርሃነ መስቀል በሌለበት ዘሩክሽን ዋና ጸሐፊ ሆኖ ተመርጦ አገኘው። ይህንም በምንም ምድራዊ ተአምር አልቀበለውም። ከዚያ በኋላ የተሰራውና ወደፊት የሚሰራው ስህተት ሁሉ የዚህኛው ስህተት ተፈጥሯዊ ቅያጥ ነው። በጣም ቅር አለኝ። ኢሱ እኔ ይሄን ነገር እንደ ቀላል ግድፈት አላየውም። በጭራሽ መሆን ቀርቶ መታሰብ አልነበረበትም። ይህንን የምለው ለብርሃነ መስቀል በመቆርቆር አይደለም፣ ለድርጅቱ በማሰብ ነው። ብታምንም ባታምንም በጉባኤ የተመረጠው መሪ ያለ ጉባኤ ማንሳት የለየለት ጀብደኝነት ነው። በቃ ይሄ ሸር የድርጅታችን የመጀመሪያው ኩነኔ ነው። እጆቼን በስሜታዊነት አወናጨፍኳቸው። የመጀመሪያው ኩነኔ። ኢሳያስ ያለቀች የሲጋራ ማጠራቀሚያ ስኒ ውስጥ ደፍጥጦ ወደ እኔ ዞረ። ሰመሬ፣ ያው ድርጅቱ በዲሲፕሊን ገድብ ምክንያት ነው ሳልነግር የቆየሁት እና ይሄ ለአንተ አዲስ እንደሆነብን ነው እንጂ አሁን ተረስቷል። ይልቅ አሁን ሌላ ፈተና ነው የመጣው። ፓርቲው ትግሉን እንዴት ይቀጥላል በሚል ጥያቄ ላይ መግባባት አልቻሉም። እና ምን እያደረጉ ነው? ኢሱ አንተ ጅማ እያለ አዳዲስ ነገሮች ተፈጥረዋል። በዝንባሌ ደረጃ የመከፋፈል ነገር አለ። ብርሃነ መስቀልና ጌታቸው ማሩ አንድ ላይ ናቸው። ደርግና መሲዮንን ጨምሮ ከሌሎች ግራ ኃይሎች ጋር መተባበር ያስፈልገናል የሚል አቋም ይዘዋል። ሌሎቹ በተለይ ዘሩ ተስፋዬና ክፍሉ ታደሰ ይህን የማይሆን ነው ብለዋል። በኃይል ተከራክረው ለመቀራረብ ሞከሩ። አብሮ የመስራት ጥያቄ በመርህ ተይዞ ከደርግ ጋር ውይይት እንዲጀመር ትናንት ተስማምተዋል። የሚሆን ግን አይመስለኝም። ሌላ ሲጋራ ለኮሰ። የምሰማው ሁሉ ቴሌቪዥን ላይ የሚመለከተው አይነት ድራማ መሰለኝ። በአንድ ወር ውስጥ ይሄ ሁሉ መፈጠሩ አስደነገጠኝ። ከደርግና መሲዮን ጋር ትብብር ይሄ ቅዠት ሲንኳትት ከርሞ ከፖሊት ቢሮ ደረሰኝ። ምድር ልትከዳኝ ምንም አልቀረችም። በተለይ መኢሶኒን ሳስብ ሁሌም ደሜ በቁጤን ተከተካል። መኢሶን ማለት የቤቱ ጌታ ሳይጠራው ከውጭው መጥቶ የለመደ እንግዳ ውሻ ነው። ዘሩ ከሽን ያጫወተኝ አልረሳውም። መኢሶኖች አርቀው ማሰብ የተሳናቸው ፖለቲከኞች መሆናቸውን 4 ማስረጃዎች ጠቅሶ አስረድቶኛል። የኢሃፓ መስራቾች በ1964 ዓ.ም ላይ ኢትዮጵያ ውስጥ በቅርብ ጊዜ አብዮት ይፈነዳል ብለው ተነበዩ። ኃይሌ ፊዳና መኢሶን ይህንን ትንቢት አልተቀበሉትም። እንዲያውም ከ25 ዓመት ወዲያ ኢትዮጵያ ውስጥ አብዮት የሚባል ነገር አትጠብቁ አሉ። ሳይዝላቸው ቀርና በ1966 አብዮት ፈነዳ። በዚህ ጊዜ ግራ ገባቸው። ሁለተኛው ስህተት የሰሩት ጊዜ መጣ። የአክሊሉ ሀብተወልድ ካቢኔ ቀውሱን መቋቋም ተስኖት ወደቀ። የእንዳልካቸው መኮንን ካቢኔ ተተካ። ብርሃነ መስቀል እህስ የሆነው ነገር እያያችሁ ነው ብሎ ኃይሌ ፊዳን ጠየቀው። ከኃይሌ መልስ ሲያጣ አዲሱ ካቢኔም ይወድቃል አለ። የኃይሌ ፊዳ መልስ ግን አሁንም ክህደት ነበር። ይወድቃል ብሎ ጭራሽ አልጠብቅም። እንዲሁም ከአዲሱ ካቢኔ ጋር ተባብረን መስራት አለብን ብሎ አረፈው። ብርሃነ መስቀል ተስፋ አልቆረጠም። በሌላ ጊዜ ከኃይሌ ጋር ቀጠሮ ይዘው ተገናኙና አንድ ሀሳብ አነሳለት። በሀገራችን ሁኔታ እንደምታየው ነው። አብዮታዊ ሁኔታ የሚመራ መሪ ድርጅት አልተገኘም። ስለዚህ አብዮቱ የመቀልበስ እድሉ ከፍተኛ ነው። በተራዘመ የመስክ ትጥቅ ትግል መሪነቱን ጨብጠን አብዮቱን ከግብ ማድረስ አለብን አለው። ኃይሌ በንቀት ፈገግ ብሎ እንኳንስ የተራዘመ ትጥቅ ትግል ይቅርና የገማ እንቁላል ቢሆን መወርወር የለብንም አለው። ይኸው አሁን ደግሞ አራተኛውና ትልቁ ክህደት ፈጸመ። ያለምንም ቅድመ ሁኔታ የደርግ አፈ ንጉሥ ሆኖ ድርጅታችንን ላይ በጠላትነት ተነሳ። ሳስታውሰው ልክ ገና አሁን እንደተነገረኝ ሁሉ ንድ አለኝ። ወደ ኢሳያስ ተመልሼ ሲከነከነኝ የቆየ ጥያቄ አነሳውለት እና አመራሮቹ በተናጠል እያገኙ ሀሳባቸውን ይጠይቁን የነበረው ለዚህ ነዋ። አዎ፣ በተለይ ያንተን የጅማ ሪፖርት በተለያየ መንገድ ተርጉመው ሊጠቀሙብህ ሞክረዋል። ብርሃነ መስቀል ሪፖርቱ የከተማ አመጽ ስልት እንደሚያዋጣ አሳይቶኛል ብሎ ተረጎመ። መፍትሄው ከደርግ ጋር መተባበር ነው አለ
እና ዘሩ ደግሞ ሰላማዊ ትግል እያበቃለት መሆኑን አሳምኗል። መፍትሄው ራስን መከላከል አሉት። በረጅሙ ተነፈሰ። ሁለቱም የእኔን የመፍትሄ ሀሳብ ሆን ብለው እንደዘለሉበት ገባኝ። መፍትሄው ድርጅት ከተሞች ለቆ በገበሬው መሃል በትጥቅ ትግል ማካሄድ ነው ማለቴ አልተዋጣላቸውም። ከመገረም አልፌ ነገሩ ፈጽሞ የተለየ አቅጣጫ መያዙ የፖለቲካ ስነልቦና የስነ እውቀት ዝንፈት እንደሆነ ስገነዘብ በጣም አሳሰበኝ፣ ግልፍ አለብኝ። ሁለቱም እንደዚያ ካሰቡ ለምንድን ነው ታዲያ ኢህአሰን እዛ ተራራ ላይ አንጠልጥለው ለእንግልት የሚዳርጉት? ለምንድን ነው ሸዋና ሲዳሞ አዲስ መነሻ መሰረት ፍለጋ ጥናት የሚያደርጉት? ከመጀመሪያው ፕሮግራማችን አልወጣንም ለማለት መረጃውን ማዘጋጀታቸው እና እኔ ይሄ የሚዋጥልኝ ነገር አይደለም። እዚህ ከተማ ውስጥ ከደርግና ከመሲዮን አፍንጫ ስር የመጎለት ፍላጎት የፈጠረው ተራ የፖለቲካ ግብረ መልስ ነው። ቃላቴ ጠንከር ማለታቸው ለእኔም ታወቀኝ። ሰው ይሄ ያልከው የችግሩ ምንጭ በመረዳት በኩል አንድ ቲዮሪ ነው። በደንብ ተዘጋጅተበት ጥናት ስራበት። በሚቀጥለው የማዕከላዊ ኮሚቴ ስብሰባ ላይ ተጽዕኖ መፍጠር አለብን። እኔ አሁን ልሂድ፣ ደብረ ብርሃን ገብቼ ማደር ይኖርብኛል። ኢሳያስ ተለይቶኝ ሄደ። ጭንቅላቴ ብጥብጥ አለ። ወደ ቢታንያ ብረር የሚል ግፊት መጣብኝ። ቢታንያዋ ፍቅሯ የተወጠረ መንፈሴን ለማርገብ የሚረዱኝ ግን እርግጠኛ አይደለሁም። ጊዜው ወደ ምሽቱ ሲቃረብ ቢታንያ በዓይነ ህሊናዬ ብቅ አለች። ጥሎ አልጣለኝም። ከዛሬ ጀምሮ ብሩክታይትን አሰናብቼ የቢታንያ ሆኛለሁ። መጽሐፉ እንደ ሲንፐር ያብረቀርቃል የሚለው ያ የከበረ ማዕድን የቤቲን ዓይን ሳይሆን ይቀራል። አሁን ያ ውበት በእጅ ገብቷል። ከቢታንያ ጋር በፍቅር እፍ ማለቴ በእጅቴ ቢሰማ ምን እንደሚሉ አላውቅም። ለነገሩ ብዙዎቹ የማዕከላዊ ኮሚቴ አባል ፍቅረኞች እንዳሏቸው አውቃለሁ። እንዲሁም አንዳንዶቹ ጋብቻ ሁሉ የፈጸሙ ይመስለኛል። ብርሃነ መስቀልና ታደለች ኃይለሚካኤል፣ ዶክተር ተስፌና ፍቅርተ ገብረ ማርያም፣ ዘርኡና ታደለች ኪዳነ ማርያም፣ ጸሎተ ሕዝቅያስና ሰናይት ጌታቸው ማሩና ህይወት ተፈራ ተጣምረዋል። እኔ ላይ ሲደርስ አዲስ ነገር ሊሆን አይችልም። እንዳይበለውና በሆነ አጋጣሚ ግን አንድ አጣብቂኝ ገጠመኝ ልበል። ሰመረ ወይ ቢታንያን ወይ ድርጅትን፣ ከሁለቱ አንዱን ምረጥ ተባልኩ። ምን ይወጠኝ? አሰብኩበት። መልሼ የማዋላዳ ነው። ልክ ብሩክቲ ላይ እንዳደረግኩት ቢታንያንም ሳላቅማማች አውላታለሁ። የማለት ግን ለፍቅር ግዴለሽ መሆን ማለት አይደለም። ብዙ ወንድ ፈላስፎች ስለ ሴት ፍቅር ያላቸው አስተሳሰብ አሉታዊ እንደሆነ አውቃለሁ። ከብዙ ፈላስፎች ጋር እዚህ ነጥብ ላይ እንለያያለን። ጾታዊ ፍቅር እግዚአብሔር ካለ መለኮታዊ ነው። እግዚአብሔር ከሌለም ባህሪያዊ ነው። ሰው ሊያፈቅር የተፈጠረ እንስሳ ነው። ፍንክች የማልልበት የዘውትር አቋሚና እምነቴ ነው። ቤቲን ቶሎ ሄጄ ላያት ፈለግኩ። አዎ ትክክል ነኝ። ደግሜ ራሴን አሳምኜ ከወንበሬ ብድግ አልኩ። ቤቲ፣ መጪው ጊዜ ከአንቺ ጋር ህይወቴን የማጣጥምበት ይሁንልኝ። ከኢህአፓ ጋር ደግሞ የማይቀረው ትግልና ድል። በተለመደ ምስጢራዊ በር ወጥቼ ከቀዩ በር ደረስኩ። ገና ከመንኳኳቴ የሚካኤል ኮቴ ወደ እኔ ሲመጣ ተሰማኝ። ቢታንያ መምጣቴን አውቀሻል? ሚካኤል በሩን ከፍቶልኝ ስገባ የቢታንያ መኖሪያ ክፍል በር መዘጋቱን በማየቴ ልቤ ሽቅብ ዘላ ተመልሳ ቁርቁር ስር ግብ አለች። ቀጥ ብዬ ወደ ዋናው ቤት ገባው። ሶፋቸው ላይ ጋደም ብለው የነበሩት ወይዘሮ ማስተዋል መምጣቴን ሲመለከቱ ነቃ ብለው ተቀበሉኝ። አሁን አከራይና ጎረቤት ወይም ቀጣሪና አሰሪ ብቻ አይደሉም፣ የፍቅረኛዬም እናት ጭምር ሆነዋል። ሳይታወቀኝ አክብሮቴና ትህትናዬ ጨመረ። የተለመደው ስነ ስርዓት ተከትዬ ገንዘቡን አስረከብኳቸው። ማጠን እንዲህ ነው። በሆዴ ቀረርቶ ቢጤ ለራሴ አሰማው። ወይዘሮ ማስተዋልን ተሰናብቼ ከግቢው ለመውጣት ከበሩ ስደርስ አይኖቼን ወደ ሰርቪስ ቤቱ መስኮት ወረወርኳቸው። ኦ አፍሮዳዊቷ የሀበሻ ቆንጆ! ቢታንያ የመስኮቱን መጋረጃ ገላልጣ ቆማለች። አይኖቻችን ተፈላልገው ግጥምጥም አለ። መቼም አይኖቿ የስሜቶቿ መዝገበ ቃላት ናቸው። ያሰበችውን ፍንትው አድርገው ይነግራሉ። ቁንጅና ባይኖር ፍቅር እንዴት ጎደሎ ይሆን ነበር። በጭንቅላቷ ንቅናቄ ምልክት ሰጠችኝ ና ሄጂ ከፊት ለፊቷ ቆምኩ። ሰውዬ ብላ ለመጀመሪያ ጊዜ በፍቅር ቁንጫ ጠራችኝ። መንፈሴ ደርሶ ተሰወረ። ሰውዬ ጨዋታ ፈልጋለሁ
ከ2 ሰዓት እስከ 2 ተኩል ምናምን ያንተ ጊዜ ነው። ማሚ እንዳትፈራ እጠብቅሃለሁ። ታዲያ እንዳታንኳኳ፣ በሩ ተከፍቶ ይጠብቃል። ስትሄድ ዘግተው ትሄዳለሽ ጌታዬ። አይኖቿን ስሜቷን ተከትላ ቋንቋ አናገረቻቸው። እሺ ቤትዬ፣ ቃልሽ ይፈጸማል። እኔም ለመጀመሪያ ጊዜ በቁልምጫ ጠራኋት። ሸዋዬና ደጀኔ ለእራት የጠበቁኝ ደረስኩ። ለምግብ ብዙ ሰዓት አክብረን የምንገናኘው ሶስታችን ነን። ኢሳያስ ሰዓት ብሎ ነገር አያውቅም። ሲርባው ብቻ መጥቶ ይበላል። በድርጅታችን ከሚሰጠን የኑሮ መደጎሚያ 12 ብር ብቻ ለምግብ እናዋጣለን። ኢሳያስ ግን ሲያዋጣ አይቼው አላውቅም። ምናልባት ሸዋዬ ከኛ የምትቀበልበት ጊዜ እሱ ስለማይኖር ይሆናል። ሲመጣ በሲጋራ ጨርሶታል። ስንጥር ታክል ቅር አይለንም። አብረን ወሩን እንገፋዋለን። ጓድ አላመራው አበላልህ እንዴት ነው አማሩ ቤት የተጋበዘው ሙሸራ መስለሃል? እኔም እንደዛ ልለው ስል ቀደምኸኝ። ደጀኔ ከት ብሎ ሳቀ። ቢታንያ ጥልቅ እያለች ሀሳቤን በወሰደችው ቅጽበት አለመብላቴን አይተው ነበር እንደዛ ያሉኝ። ሚስጥሬን ግንባሬ ላይ የነበቡኝ መሰለኝ። እየተጎራረስን ጭምር በላን። ለኢሳያስና ለእኔ ያላቸው አክብሮት መቼም የተለየ ነው። እድሜያችን ዲግሪ የጫነ ሰው በወጣትነቱ ለስልጣንና ለገንዘብ የሚሟትበት ነው። ከፍቅረኛ ጋር ወገብ ለወገብ ተቃቅፎ የተንሸራሸረ የሚሳሳምበት ጊዜም ነው። በዚህ የእድሜ እርከን ላይ እኛ ለልጅት ተልእኮ ስንል እንደዚህ እንኖራለን። ይህ ሳይሆን አይቀርም እንዲወዱና እንዲያከብሩን ያደረጋቸው። ሸዋዬ ግን እጠይቅሻለሁ እያልኩ ረሳው። ሁሌ ከኛ ጋር ነሽ። መች ነው ወደ ቤተሰቦችሽ የምትሄጂው? አያላምር ምን ቤት አለኝ ብለህ ነው? ባለቤቴ ማይጨው ጦር ሰፈር የወታደር መሐንዲስ ነበር። ልጄ እምቢ ብሎን አልወለድንም። አረግዛለሁ ግን አልጨርሰውም። ከክፍለ ሀገር ነበር አግብቶ ያመጣኝ። አስተምሮ እዚያ ጦር ሰፈር ስራ አስይዞኝ ነበር። ባለፈው ዓመት መጨረሻ አካባቢ ጦሩ ደርግን አናውቅም ብሎ አመፀ። ባለቤቴ ከአስተባባሪዎቹ መካከል ነበር። ደርጎች ደስ የማይል ጥያቄ ማንሳቴ ወዲያው ነው የገባኝ። ደጀኔ ሌላ አጀንዳ አንስቶ ወሬያችንን ሲያስለውጠው ደስ አለኝ። ከደቂቃ መቅበጥበጥ ጀመርኩ። እንደ ሰሞኑ አብረን እያወራን ለመቆየት ትዕግስት አጣው። ወደ ቢታንያ ለመመለስ አንድ ምክንያት መስጠት ሊኖርብኝ ነው። የሆነ ስራ እንዳለብኝ ነገሪያቸው ወደ ምድር ቤት ወረድኩ። እንዴት ነው የሚሄደው? በደህንነት መስኮቷ በኩል ወጥቼ ልሂድ ወይስ በጋራጅ በኩል? ጭንቅ አለኝ። ቁጭ ብዬ ብርሃነ መስቀል የሰጠኝን ወረቀቶች ባነብ ምርጫዬ ነበር። ነገር ግን ይህንን የማደርግበት አደብ የለኝም። በዚህ ላይ እሱ በዛብህ በላቸው በሚል የብዕር ስም አዲስ ዘመን ጋዜጣ ላይ የሚጽፋቸው መጣጥፎች በሙሉ አንብቤያቸዋለሁ። ጥልቀትና ብስለት አላቸው። እነርሱን የሰጠኝ ሜል ሌላ ያላየው ጽሑፍ ይሁን እርግጠኛ አይደለሁም። ያም ሆነ ይህ ተቀምጬ ማንበብ አልቻልኩም። ወደ ቢታንያ ሂድ አለኝ። ከአንድ ሰዓት በኋላ ተመልሼ እንደመጣ ነግሬያቸው የመኪና ቁልፌን እያንቀጫቀጭ ወደ ጋራዥ ለመሄድ ተነሳው። ሸዋዬና ደጀኔ አሁንም የምግብ እቃው እንዳለ ቁጭ ብሎ እያወሩ ነው። አይኔን አይተው ምስጢሬን የሚያውቅብኝ ስለመሰለኝ ቀና ብዬ ማየት እንኳን አልቻልኩም። የጣውላውን በር ከፍቼ የሚስጥር መንገዴን ይዤ በዝግታ ስሄድ ሀሳቤ በሙሉ ወደ ቢታንያ ተመለሰ። የተዛባ የደም ዝውውሬ ተመልሶ መደበኛ ፍጥነቱን ሲይዝ ተሰማኝ። ቢታንያ ውበት በአድሎ የተሰራ የገነት ተክል ልቤ ደነሰች። ቀና ብዬ ቀዩ በር በትንሹ ገርበብ ብሏል። ኮቴን እንኳን ሳላሰማ በጥንቃቄ ከፍቼው ስገባ ሌላው ቀርቶ ንቁ ውሻቸው ዳግላስ እንኳን አልሰማኝም። ለነገሩ አሁን በደንብ ለምዶኛል። የፈራሁት ወይዘሮ ማስተዋልን ነው። በሆነ ሰይጣን እየተመሩ መጥተው ከፊት ለፊቴ ድቅን ቢሉብኝስ? ጉድ ፈላ። አንገቴን ሊያንቁኝ እየተገለገሉ በስድብ ጥርብ እርኩሴን ሲያወጡኝ ታየኝ። እንዴ ጥባ ብለው የላኩት ጥጃ ሰሩ ተመለሰ አሉ። ለሜካኒክነት ብቀጥርህና ቤቴን ባከራየህ ልጄን ተመኝታ አሳረፍከው። አባወራነት አማረህና በውድቀት መጥተህ ቤቴን ደፈርከው። በልበል ወፍ ውሃ ሳትቀምስ ቁልፌና ቤቴን አስረክበኝ። ውልቅ። በእሳታዊ ቁጣቸው ያነዱኛል አሰብኩ። ከዚያ ማህበራዊ ቅሌት፣ ፖለቲካዊ ቅሌት ያስከትላል። ጉዳዩ ከነታደሰ ክፍሉና ከነዘሩ ጆሮ ይደርሳል።
በጥፊያ በማዕከላዊ ኮሚቴ ፊት እንድቀርብ ይደረጋል። እንደ በርበሬ በሚንቀጠቀጥ ሂስ አለባለባለሁ። ከዚያ ተራ አባል እንደሆንኩ መወሰኑ ይነግረኛል። የሞት ሞት ነው። ጉልበቴ ንዝረት ሊሰማው ዳርዳር አለው። ቤቷ በር ስደርስ ሞቅ ያለ የአበባ ተሰማ ኦሮምኛ ሙዚቃ ከሬዲዮ ተሰማኝ። ልክ እንደነገረችኝ አድርጌ በመዝጊያው መቀርቀሪያ ቀስ አድርጌ ነካሁት። ደግሜ ስነካው ከውስጥ ቦግ ብሎ ተከፈተ። ቢታንያ መኮንን። የገነት መጋረጃ የተገለጠ መሰለኝ። መደቡ ነጭ ሆኖ የድመትና የጽጌረዳ ምስሎች ቦግ ያሉበት ሙሉ በሙሉ ከጥጥ የተሰራ ሱሪና ኮት የሌሊት ልብስ ለብሳለች። ሶሉ መደብ የሚያክል ነጠላ ጫማ አድርጋለች። ቁመቷን ከፍ ያደረገው መስሎ ታየኝ። ፀጉሯም ከሁለት ከፍላ በሁለት ትልልቅ ጉንጉኖች ቁልቁል ወደ ደረቷ ለቃዋለች። የአምፖሉ መብራት ሲያርፍባት እንደ ፍም ደምቃ ታየችኝ። ቢታንያ እጹብ ድንቅ የገነት ፍሬ። በሩን ከጀርባዬ መለስ አድርጌ ሄጄ ጥምጥም አልኩባት። ሰመረዬ፣ አሁን ባትመጣ ኖሮ ነገ ምድር ቀውጢ ትሆን እንደነበር ታውቃለህ? ከንፈሮቿን ከማነቃቸው በፊት ጆሮዬ ስር ተጠግታ ተንሾካሾከች። ጋዝጋዝ የሚሸተው ጡቴ እኔን ስቅቅ ሲያደርገኝ፣ እሷ ግን ምንም አልመሰላትም። የበለጠ ጠበቅ አድርጋ ጥምጥም አለችብኝ። ባልወደሽ ጢሙን ጠልተሽ አይሆን ያለሽ መስሎኝ ተሰማኝ። ቤቷ ከውጭ እንደሚያዩት አይደለም። ባለብዙ ሰፋፊ ክፍሎች መኖሪያ ነው። ንጹህና አዳዲስ የቤት እቃዎች ሞልተውታል። ከጀርባዬ ሙሉ የሶፋ ስብስብ አለ። በአልጋዋ ራስጌ በኩል ከመጽሐፍ ጢቅ ብሎ የሞላ መደርደሪያ ይታየኛል። የወንጀለኛ መቅጫ፣ የፍትህ ህግ፣ የንግድና ህግ እና ሌሎች የህግ መጽሐፍት ጎላጎላ ብለው ታዩኝ። ዩኒቨርሲቲ የህግ ተማሪ ናት ወይስ ይሄ ነገር የሌላ ሰው ነው? ኮሽ ባለ ቁጥር ወይዘሮ ማስተዋል ወይም ሚካኤል የመጡ እየመሰለኝ እበረግጋለሁ። ስደጋግመው ቆጣ ያለ ብላ አረጋጋችኝ። ገና የተያየንለት በመከጃጀላችን ይመስለኛል። ሁኔታችን የከረሙ ፍቅረኞች ይመስላል። እጆቿን፣ እግሮቿን፣ አንገቷን፣ ወገቧን እስከ መንበርቷ ድረስ እያሻሸው ወሬን ተያያዝ ነው። ሳላስበው በእጆቼ ከዚያም ከፍ አሉ። ጡቶቿን ስጨብጫቸው እጆቼ መልሰው ይገፈትራቸዋል። ከብብቷ በሚወጣው ጥዑም ሽቶ የተሰላቸው ህይወቴ ያድሳል። ልቤ ብሩክታይትን አምጥቶ ሊያወዳድራት ፈለገ። አልፈቀድኩለትም። ቤትዬ፣ እጅሽ ይታኮሳል። ስራ ይዘሽ ነበር? ድምፄ የስስት